የማቴዎስ ወንጌል ምዕራፍ 3። በዚያም ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ፣ እንዲህ ሲል መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚያስተምር የአዋጅ ነጋሪ ቃል ተብሎ በነቢዩ በኢሳይያስ የተነገረለት ይህ ነውና። የዮሐንስም ልብሱ የግመል ፀጉር ነበር፣ በወገቡም የጠፍር መታጠቂያ ነበር። ምግቡም አንበጣና የጣዝማ ማር ነበር። ያን ጊዜ በይሁዳና በኢየሩሳሌም በዮርዳኖስም አውራጃዎች ያሉ ሰዎች ሁሉ ወደ እርሱ ይሄዱ ነበር። ኃጢአታቸውንም እየተናዘዙ ሁሉም በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ነገር ግን ከፈሪሳውያንና ከሰዱቃውያን ወገን ወደ ጥምቀቱ ሲመጡ ብዙ ሰዎችን ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታችሁ? እንግዲህ ስለ ንስሐ የሚያበቃችሁን በጎ ሥራ ስሩ። አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንዲቻለው እነግራችኋለሁ። እነሆ ምሳር በዛፎች ግንድ ላይ ሊወድቅ ተቃጥቷልና መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውሃ አጠምቃችኋለሁ። ጫማውን ለመሸከም የማይገባኝ ከኔ በኋላ የሚመጣው እርሱ ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። አውድማውንም የሚያጠራበት መንሽ በእጁ ነው። ስንዴውንም በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ያን ጊዜ ጌታችን ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን? ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አሁንስ ተው፣ እንዲህ ጽድቅን ሁሉ ልንፈጽም ይገባናልና አለው። ከዚህም በኋላ ተወው። ጌታችን ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማይም ተከፈተለት፣ የእግዚአብሔርም መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ምዕራፍ 4። ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውንም ቀርቦ አንተ የእግዚአብሔር ልጅ ከሆንክስ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንዳይደለ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደሱ ጫፍ ላይ አቆመው። አንተ በእውነት የእግዚአብሔር ልጅ ከሆንክስ ከዚህ ዘለህ ወደ ታች ውረድ፣ ይጠብቁህ ዘንድ ስላንተ መላእክቱን ያዝልሃል፣ እግርህም በድንጋይ እንዳትሰነካከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። ጌታችን ኢየሱስም መልሶ አምላክህ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል አለው። ከዚህም በኋላ ዲያብሎስ እጅግ ረጅም ወደሆነ ተራራ አውጥቶ የዓለሙን ሁሉ መንግሥታት ክብራቸውንም ሁሉ አሳየው። ብትሰግድልኝ እጅ ብትነሳኝም ይህን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሰይጣን ካጠገቤ ሂድ፣ ለጌታ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው። እነሆም መላእክት ሊያገለግሉት መጡ። ጌታችን ኢየሱስም ዮሐንስ እንደተያዘ በሰማ ጊዜ ወደ ገሊላ አውራጃ ሄደ። ናዝሬትንም ትቶ መጣና በዛብሎንና በንፍታሌም ሀገሮች መካከል በምትገኝ በባሕር አጠገብ ባለች በቅፍርናሆም ኖረ። በነቢዩ በኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል የዛብሎን ምድርና የንፍታሌም ምድር፣ የባሕር መንገድ፣ የዮርዳኖስ ማዶ አሕዛብ የሚኖሩበት ገሊላ፣ በጨለማ የሚኖር ሕዝብ ታላቅ ብርሃንን አየ። በጨለማና በሞት ጥላ ለነበሩም ብርሃን ወጣላቸው። ከዚያም ጊዜ ጀምሮ ጌታችን ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። በገሊላ ባሕር ዳር ሲመላለስም ሁለቱን ወንድማማቾች ጴጥሮስ የተባለ ስምዖንንና ወንድሙን እንድርያስን መረባቸውን ወደ ባሕር ሲጥሉ አየ። ዓሣ አጥማጆች ነበሩና ጌታችን ኢየሱስም ኑ ተከተሉኝ፣ ሰውን የምታጠምዱ እንድትሆኑ አደርጋችኋለሁ አላቸው።
ወዲያውኑ መረባቸውን ትተው ተከተሉት። ከዛም ጥቂት እልፍ ብሎ ሌሎችን 2 ወንድማማቾች የዘብዴዎስ ልጅ ያዕቆብንና ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ ውስጥ ሆነው መረባቸውን ሲያበጁ አየና ጠራቸው። እነርሱም ወዲያውኑ ታንኳቸውንና አባታቸውን ትተው ተከተሉት። ጌታችን ኢየሱስም በምኩራባቸው እያስተማረ የመንግስቱንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በመላው ገሊላ ይመላለስ ነበር። ዝናውም በመላው ሶርያ ተዳረሰ። የታመሙትን ሁሉ የተጨነቁትንም ደዌያቸውም ልዩ ልዩ የሆነውን አጋንንትም ያደሩባቸውን ጨረቃ እያየ የሚጥላቸውን ልምሾችንም ሁሉ አመጡለት፣ ሁሉንም ፈወሳቸው። ብዙ ሕዝብም ከገሊላና 10 ከተማ ከሚባል ሀገር ከኢየሩሳሌምና ከይሁዳ ከዮርዳኖስም ማዶ ተከተሉት። ምዕራፍ 5 ብዙ ሕዝብም ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ። አፉንም ከፈተ፣ እንዲህም ብሎ አስተማራቸው። በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሃን ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው፣ እነርሱ ይጠግባሉና። የሚራሩ ብፁዓን ናቸው፣ እነርሱ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና። እርቅን የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በሚሰድቧችሁና በሚያሳድዷችሁ ጊዜ ስለ እኔም እየዋሹ ክፉውን ሁሉ በሚናገሩባችሁ ጊዜ ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትንም አድርጉ፣ ዋጋችሁ በሰማያት ብዙ ነውና። ከናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳደዋቸው ነበርና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን እንግዲህ በምን ይጣፍጣል? እንግዲህ የሚጠቀመው የለም። ሰዎች ወደ ውጪ አውጥተው ይጥሉታል፣ በእግራቸውም ይረግጡታል እንጂ። እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከእንቅብ በታች ሊያኖሯት መብራትን አያበሩም። በመቅረዟ ላይ አኑሯት በቤት ላሉት ሁሉ ታበራለች እንጂ። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑት ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ። ኦሪትንና ነቢያትን ልሽራቸው የመጣሁ አይምሰላችሁ፣ ልፈጽማቸው ነው እንጂ ልሽራቸው አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ሁሉ እስኪፈጸም ድረስ አታልፍም። ከነዚህ ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግሥተ ሰማያት ታናሽ ይባላል። የሚያደርግና የሚያስተምር ግን እርሱ በመንግሥተ ሰማያት ታላቅ ይባላል። አሁንም ጽድቃችሁ ከጸሐፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት እንደማትገቡ እነግራችኋለሁ። ለቀደሙት ሰዎች አትግደል፣ የገደለም እርሱ ይፈረድበታል የተባለውን ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ሁሉ እርሱ ይፈረድበታል። ወንድሙንም ጨርቅ ለባሽ የሚለው በአደባባይ ይፈረድበታል። ደንቆሮ የሚለውም ሁሉ በገሃነመ እሳት ይፈረድበታል። መባህን በመሠዊያው በምታቀርብበት ጊዜ በዚያም ሳለህ የተጣላ ወንድምህ እንዳለ ብታስብ መባህን ከዚያ በመሠዊያው ፊት ትተህ ሂድና አስቀድመህ ከወንድምህ ጋር ታረቅ። ከዚህ በኋላም ተመልሰህ መባህን አቅርብ። በመንገድ ከእርሱ ጋር ሳለህ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራህ ለዳኛ እንዳይሰጥህ፣ ዳኛውም አሳልፎ ለሎሌው ይሰጥሃል። ወደ እስር ቤትም ትገባለህ። እውነት እልሃለሁ የመጨረሻውን ትንሽ ገንዘብ እስክትከፍል ድረስ ከቶ ከዚያ አትወጣም። ለቀደሙት ሰዎች አታመንዝር የተባለውን ሰምታችኋል። እኔ ግን እላችኋለሁ ሴትን አይቶ የተመኛት ሁሉ ፈጽሞ በልቡ አመነዘረባት። ቀኝ ዓይንህ ብታስትህ ካንተ አውጥተህ ጣላት። 2 ዓይና ሆነህ ወደ ገሃነመ እሳት ከምትገባ ይልቅ 1 ዓይና ሆነህ ወደ መንግሥተ ሰማያት ብትገባ ይሻልሃልና። ቀኝ እጅህን ብታስትህ ቆርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ቀኝ እግርህን ብታስትህ ቆርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃነም ከሚገባ ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ሚስቱን የሚፈታ ሁሉ የፍችዋን ደብዳቤ ይስጣት ተብሏል። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ እርሱ ራሱ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል። ዳግመኛም ለቀደሙት ሰዎች መሐላችሁን ለእግዚአብሔር ስጡ እንጂ በሐሰት አትማሉ የተባለውን ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይም ቢሆን የእግዚአብሔር ዙፋን ነውና።
በምድርም ቢሆን የእግሩ መረገጫው ናትና፣ በኢየሩሳሌምም ቢሆን የታላቁ ንጉሥ ከተማ ናትና። በራሳችሁም ቢሆን አትማሉ፣ ከራስ ፀጉራችሁ አንዲቱን ነጭ ማድረግ ወይም ጥቁር ማድረግ አትችሉምና። ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህም የወጣ ከክፉ ወገን ነው። ለቀደሙት ሰዎች ዓይን ስለ ዓይን ጥርስም ስለ ጥርስ የተባለውን ሰምታችኋል። እኔ ግን እላችኋለሁ ክፉን በክፉ አትቃወሙት። ቀኝ ፊትህን ለሚመታህ ግራ ፊትህን መልስለት፣ ቀሚስህንም ሊቀማህ ለሚሻ መጎናጸፊያህን ተውለት። አንድ ምዕራፍ ትሄድ ዘንድ ቢያስገድድህ 2 ምዕራፍ አብረኸው ሂድ። ለሚለምንህ ሁሉ ስጥ፣ ካንተም ሊበደር የሚወደውን አትከልክለው። ባልንጀራህን ውደድ ጠላትህንም ጥላ የተባለውን ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁ ጸልዩ። በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ እርሱ ለክፎችና ለደጎች ፀሐይን ያወጣልና ለጻድቃንና ለኃጥአንም ዝናብን ያዘንባልና። የሚወዷችሁንማ ብትወዱ ዋጋችሁ ምንድን ነው? እንደዚህማ ቀራጮችስ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ይህንኑ ያደርጉ የለምን? እንግዲህ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ።